ባለቤት የጋብቻ የበላይ ጠባቂ ጋብቻ የሚባል ተቋም ያስጀመረ ጋብቻ መስራች ማን ነው የሚለው ነገር እናገኛለን ሁላችን። ጋብቻ የሆኑ ሰዎች ተሰባስበው ይሁን ብሎ የወሰኑት ጉዳይ አይደለም። ጋብቻ ያስጀመረው የተቋሙ የበላይ ጠባቂ ወይ ባለቤት ሆኖ እግዚአብሔር ያለበት ተቋም እና በጋብቻ ውስጥ ለሚፈጠሩ መልካም ነገሮች ክብሩና ምስጋናው ለእግዚአብሔር ነው፣ በረከቱ ለእኛ ነው። በጋብቻ ውስጥ የሚፈጠሩ ክፉ የሆኑ ነገሮች ደግሞ ሲፈጠሩ የመጀመሪያ የሚያዝነው እግዚአብሔር ነው። ልክ የአንድ ተቋም ባለቤት ተቋሙ ሲበላሽበት እንደሚከፋ እንደሚያዝን እንደማያስደስተው ማለት ነው። ስለዚህ በጋብቻ ውስጥ የሚፈጠሩ ባልፈጠረ ሚስት ፈጠረች የሚፈጠር ችግር ሲፈጠር ጋብቻ ውስጥ መተዛዘን መከፋፋት ሲኖር ቅራኔዎች ውሎ ሲያድሩ እግዚአብሔር ያዝናል። እዚህ ሚስት ያዝነች ናት ማለት አይደለም፣ ባል ስላዘነ አይደለም። ከሚስትና ከባል በፊት ሁሉን የሚያየው እግዚአብሔር ስለሚያዝን ለእግዚአብሔር ስንል ለተቋሙ ዋና ባለቤት ስንል ጋብቻችንን በዚህ ልክ እንድንይዝ የሚጠበቅ መሆኑን ያሳስባል። ይህ ስርዓት በቤተ ክርስቲያን ዘመን ሁሉ ጊዜ በጤናማ መሰረት በሁለቱ ተጋቢዎች መፈቃቀል ከቤተ ክርስቲያን የሚጠየቁ መሰረታዊ ቅድመ ሁኔታዎችን ፈጽመው እና በእግዚአብሔርና በቤተ ክርስቲያን አመራር ወይ በጉባኤ ፊት በሚገቡት ጽኑ ቃል ኪዳን ይረጋጋል። እንግዲህ አሁን በቤተ ክርስቲያን እየተደረገ ነው፣ ከድሮም ጀምሮ እየተደረገ ነው፣ ወደፊትም በዚሁ ልክ ይቀጥላል። ይሄን ለማድረግ በቤተ ክርስቲያን ከጋብቻ ጋር የተያያዘ ምንድነው የሚሰራው የሚለው ነገር